ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተመልካቾቻችን በዛሬው ፕሮግራማችን ደግሞ ሰሞኑን በማህበራዊ ድረገጾች ላይ በጣም አነጋጋሪ የሆነውን ሞን ሪል ስቴትን መረጃ ለመጠየቅ እዛው ቦታ ላይ ተገኝተናል። ሞን ሪል ስቴት እየገነባቸው ያሉ ቤቶችና ሱቆች ምን ይመስላሉ፣ ሪል ስቴቱ ለገበያ ላይ ይዘው የመጣውን አዲስ ነገር ምን ይመስላል የሚለው ለመጠየቅ እዚህ ከፊት ለፊቴ አንድ የሽያጭ ባለሙያ ይገኛል። ስሙን በማስተዋወቅ ይጀምርልናል። ሰላም እንዴት ነህ? እስኪ ስምህን አስተዋውቀን። እሺ እንኳን ደህና መጣችሁ። ስሜ አምሳሉ ይባላል። የሞን ሪል ስቴት የሽያጭ የሽያጭ አማካሪ ነኝ። እሺ አምሳሉ ከልብ አመሰግናለሁ። እስኪ ስለ ሞን ሪል ስቴት ትንሽ ነገር በለን። ሞን ሪል ስቴት ማን ነው? ከዚህ በፊት ምን እየሰራ ነበር? አሁንስ ምን እየሰራ ነው ያለው የሚለውን ትንሽ እስኪ ማብራሪያ ስጠን። እሺ ሞን ሪል ስቴት እንግዲህ ላለፉት በርካታ ዓመታት በአስመጪነት በላኪነት በአስመጪና ላኪነት በርካታ ስራዎችን በኢምፖርት ኤክስፖርት ዘርፍ የሰራ በርካታ ስራዎችን የሰራ ትልቅ ድርጅት ነው፣ ስመጥር ድርጅት ነው። ነገር ግን አሁን ወደ ሪል ስቴቱ ዘርፍ ደግሞ መጥቶ የበርካታ ሪል ስቴቶች ክፍተት የሆነውን ብዙ ነገሮችን በማጥራት እንግዲህ ክፍተቶችን ለመሙላትና ቶሎ ለቤት ፈላጊዎች ቤት ለመሸጥ በዚህ ዘርፍ ላይ የተሰማራ ድርጅት ነው ማለት ነው። እንግዲህ ሞን ሪል ስቴት በደንብ የሚያውቁት ብዙ ሰዎች ያውቁታል ድርጅቱን። አሁን ለማያውቁት ደግሞ ሞር በዚህ ዘርፉ በሪል ስቴቱ ዘርፍ ፈርቀዳጅ ሆኖ ያሉትን ከገበያው ያሉትን ሪል ስቴቶች በበለጠ መልኩ በዲዛይን ሊሆን ይችላል፣ በዋጋም ሊሆን ይችላል፣ በሎኬሽን ሊሆን ይችላልና ያንን ተወዳዳሪ ሆኖ የቀረበ የሪል ስቴት የቤቶች አልሚ ድርጅት ነው ማለት ነው። መልካም እንግዲህ አሁን ያለንበት ሳይትን ጨምሮ እስኪ ሳይታቸው ምን ይመስላል፣ ይሄን ሳይት ምን ለየት ያሉ ነገሮች አሉት የሚለውን ስለዚህ ሳይት በደንብ ማብራሪያ ስጠን። እንግዲህ ከውጭ ስገባ እንዳየሁት ሱቆች ኦልሞስት ፓርቲሽን ሰርተውላቸዋል። ቢሮዋቸውን በጣም ነው የሚያምረው። ስለ ሳይቱ እስኪ በደንብ ማብራሪያ፣ ሳይቱ ምን ለየት ያለ ነገር አለው? እንግዲህ ሞን ሪል ስቴት አሁን ላይ ያስገነባቸው ያሉ አፓርትመንቶች የሚገኙት ከአየር ጤና አደባባይ አጠገብ ነው። ከአየር ጤና አደባባይ ወደ ቤተልና ዓለም ባንክ የሚወስደው አስፋልት ዳር ላይ ነው። አየር ጤና አደባባይ ጋር እንግዲህ ወደ ለቡ መብራት ኃይል ወደ መገናኛ ሜክሲኮ እንዲሁም ወደ ቤተል የሚወስድ መስቀለኛ ሰፊ መንገድ አለ። በጣም ብዙ ሰዎች የሚመላለሱበት ለመኖር እጅግ ተስማሚ የሆነ ሰፈር ነው አየር ጤና ማለት። እዛ ላይ ነው እንግዲህ ሞን ሪል ስቴት አሁን ላይ ኮምፓውንድ አፓርትመንት ነው እያስገነባ የሚገኘው። በኮምፓውንድ ውስጥ ወደ 5 የሚደርሱ ቢልዲንጎች አሉ ማለት ነው። ከነዚህ ውስጥ ደግሞ ፊት ለፊት የሚገኙት 2 ቢልዲንጎች ኮሜርሻል ሱቆች አሏቸው። እንግዲህ እነዚህ ኮሜርሻሎች ላይ ከ11 ካሬ ጀምሮ ሰፋፊ ትላልቅ ካሬዎችም አሉን። እንግዲህ እዚህ አሁን ያለንበት ራሱ እየተሸጠ ያለ ቢልዲንግ ነው ማለት ነው። አፓርትመንቱ እስከ 19ኛ ላይ ነው የሚገነባው። ነገር ግን እስከ 4ኛ ድረስ ደግሞ የንግድ ሱቆች ናቸው ማለት ነው። ከጀርባም ደግሞ ያሉ ቢልዲንግ የመኖሪያ አፓርትመንቶች አሉ ማለት ነው። እንግዲህ በውጭ በኩል ሲታይ ይሄንን ነው የሚመስለው። እንደምታዩት ኮምፓውንዱ በፊት ለፊት በአስፋልቱ በኩል የሚታየው ነው። ይሄ በዚህ በኩል ሙሉ በሙሉ የፀሐይ ብርሃን ያገኛል፣ አስፋልት ነው። በዚህ በኩልም ሙሉ በሙሉ ወደ አየር ጤና አደባባይ ነው የሚያየው። በዚህ በኩል ደግሞ ወደ ትምህርት ቤቶችና የተለያዩ መንገዶች አሉ ወደዚህ በኩል። በዚህ በኩልም መንገድ ነው ማለት ነው። በጀርባ በኩልም እንዲሁ ፉል የብርሃን አክሰስ የሚያገኝ አፓርትመንት ነው ማለት ነው። እዚህ ነው አሁን የምናየው ምንድነው አሁን ያለንበት ነው። እኛ ያለንበት ቢልዲንግ ይሄኛው ነው። ኦልሞስት 7ኛ ፎቅ ድረስ አሁን ተገንብቶ ደርሷል ማለት ነው። ከፍታው እስከ 19ኛ ፎቅ ነው። ኦልሞስት ወደ 50% ግንባታው ተጠናቋል ማለት እንችላለን። ሱቆቹ ለማስረከብ ሬዲ ሆነዋል። ማክሲመም እስከ 6 ወር ባለው ጊዜ ውስጥ የምናስረክብ ነው የሚሆነው። የንግድ ሱቆችን የመኖሪያ አፓርትመንቶች ደግሞ በጣም ከፍተኛ ሽያጭ እየተካሄደባቸው ነው የሚገኙት። የኛው ቢልዲንግ ደግሞ አሁን ቁፋሮ አልቆ ወደ ቤዝመንት እየተገባ ነው ያለው እና ይሄንን ነው የሚመስለው። የመኖሪያ አፓርትመንቶችና የንግድ ሱቆችን ነው እየሸጥን ያለ ነው ማለት ነው። መልካም እንግዲህ ጥሩ መግለጫ ነው የሰጠህን። እስኪ ወደ ዋጋው እንሂድ ደግሞ። እስኪ ምን ይመስላል ሪል ስቴታችሁ አሁን ሞን ሪል ስቴት እየሸጠበት ያለው ዋጋ ምን ይመስላል? የካሬ አማራጮቹን እንዲሁ ደግሞ አከፋፈልን በተመለከተ እስኪ አንድ ላይ አድርገህ ብትመልስልን። በጣም ጥሩ፣ በጣም አሪፍ ጥያቄ። እንግዲህ መግቢያ ላይ ቅድም ያነሳው ጥያቄ ነበርና ሰሞኑን ከተማችን ላይ አነጋጋሪ የሆነ ሪል ስቴት ብለህ ነበርና አነጋጋሪ የሆነው በ3 ዋና ዋና ጉዳዮች ነው። አንደኛው የመጀመሪያው ሎኬሽኑ በጣም አስፋልት ዳር ላይ ያለው በጣም ምቹ የሆነ የመኖሪያ አካባቢ ነው። ወደ አየር ጤና ያለው አካባቢ፣ ወደ ቤተል ያለው አካባቢ በጣም ብዙ ሰዎች ለመኖር የሚመኙት ሰፈር ነውና አንደኛው ሎኬሽኑ ነው። ሁለተኛው ደግሞ ዋጋው ነው። ዋጋው እንዴት ነው? በጣም ከተማችን ላይ ካሉ ሪል ስቴቶች በጣም በወረደ ዋጋ ነው እየተሸጠ ያለው። ይሄም የተደረገው ለምንድን ነው? ብዙ ሰዎች ያው ሪል ስቴት ላይ ቤት ማይመን ሰው የለም፣ መግዛት ማይፈልግ ሰው የለም። ያሁኑ ምንድነው አፎርድ ማድረግ ስለማይችሉ ዋጋዎችን ሪል ስቴት ላይ ብዙ ሰዎች አይደፍሩም ማለት ነውና ብዙ ሰዎች አፎርድ ማድረግ እንዲችሉ በሚል በጣም በቅናሽ ዋጋ ነው እየተሸጠ ያለው። እንግዲህ በማስታወቂያ ዋጋ ነው። ከተወሰነ ጊዜ በኋላ ዋጋው የሚጨመር ነው የሚሆነው። ምናልባት መምጣት የሚችል ሰው ካለ በዚሁ አፎርዴብል በሆነ ዋጋ ማግኘት ይችላል ማለት ነው። ሶስተኛውና ዋናው ፖይንት ምንድነው? የቤቶቹ ዲዛይን፣ የቤቶቹ አቀማመጥ፣ የካሬዎቹ በጣም ምቹነትና
ኮምፓውንድ መሆኑ ነው በጣም ለየት ያደረገው ማለት ነው። እና ኮምፓውንድ አፓርትመንቶች ወደዚህ አካባቢ ብዙም አልተለመዱም። በዛ ላይ ደግሞ አስፋልት ዳር ሆኖ ብዙ አሚኒቲ የያዘ በጣም ትልቅ የሆነ ግሪን ኤሪያ የያዘ ኮምፓውንድ አፓርትመንት የለምና እነዚህ ነገሮች በጣም አነጋጋሪ አድርገውታል። እነዚህ ነገሮች እንግዲህ ምናልባት በዝርዝር ስነግርህ ምንድነው ወደ 8000 ካሬ ሜትር አካባቢ ላይ ያረፈ ኮምፓውንድ ነው ያለው። ነገር ግን እስከ 4000 የሚደርስ ወደ ግማሽ ያህሉ ካሬ ሜትሩ በጣም ሰፊ ካሬ ሜትሩ ምንድነው የጋራ መገልገያ አሚኒቲዎች የሚሟሉበት ነው ማለት ነው። ማለት ምንድነው ግሪን ኤሪያዎች አሉ፣ ሰፋፊ መንገዶች አሉ ውስጥ ለውስጥ እንዲሁም ደግሞ ምንድነው የአዋቂዎች መዋኛ ገንዳዎች፣ የህፃናት መዋኛ ገንዳዎች እንዲሁም የባስኬትቦል መጫወቻ ሚኒ ስታዲየሞች እና ግሪን ኤሪያዎች ሰፋፊ ነገሮች ያሉበት ነው። ያ ነገር በጣም ለብዙ ሰዎች ይፈልጉታል። አንዳንዴ ምንድነው ሲንግል አፓርትመንት ሲሆን ብዙዎች የምትሸወዱት ምንድነው ከቤቱ እንደወጣችሁ ወደ አስፋልቱ ነው የምትገቡት። ሌላ የምትንቀሳቀሱበት ቦታ የለም። ልጃችሁ ከቤት ወጥቶ የሚሄድበት የትም ቦታ አይኖርም ማለት ነው። ምናልባት ቴራስ ሊሆን ይችላል። ቴራስ ምቹ ላይሆን ይችላል። እዚህ ግን ምንድነው ቴራስን ጨምሮ ግራውንድ ላይ በጣም ሰፋፊ የሆኑ የጋራ መገልገያ ቦታዎች አሉ ማለት ነውና ይሄ ሞር ተመራጭ ያደርገናል። ከዛ በተጨማሪ ደግሞ ዋጋ በጣም አፎርዴብል የሆነ ዋጋ ነው ያለን። በካሬ 69500 ብር ነው። በካሬ 69500 ብር ነው አሁን እየሸጥን ያለ ነው ከቅናሽ በፊት ማለት ነው። ቅናሽ ከተደረገ በኋላ ደግሞ ዋጋው በጣም ይቀንሳል ማለት ነው። ምናልባት ሙሉውን ክፍያ በአንዴ መዝጋት ፈልጋለሁ የምትሉ ካላችሁ 70% ከከፈላችሁ 30% ድርጅታችን ይሸፍነዋል ማለት ነው። ያ ማለት ምንድነው የ30% ቅናሽ ታገኛላችሁ ማለት ነው። እንግዲህ በጣም ትንሹ ካሬ የሚባለው 97 ካሬ ነው። 97 ካሬ እንግዲህ ባለ 2 መኝታ ነው። እያንዳንዱ ባለ 2 እና ባለ 3 መኝታዎች የራሱ የሰራተኛ ክፍል አላቸው። እንግዲህ ያሉን ባለ 2 እና ባለ 3 መኝታዎች ናቸው። ባለ 2ቱም የሰራተኛ ክፍል አለው፣ ባለ 3ቱም የሰራተኛ ክፍል አለው። ባልከኒዎች ተጨማሪ ባልከኒዎች አሉት ማለት ነው። እንግዲህ እንደምታዩት ነው ሙሉ የብርሃን አክሰስ ያገኛሉ። ባልከኒዎች እያንዳንዱ ቤቶች ባልከኒ ያላቸው ማለት ነው። የሰራተኛ ክፍልንም በተጨማሪ ያካትታሉ ማለት ነው። ይሄ ነገር በጣም አመቺ ነው፣ ብዙዎች ይፈልጉታል ማለት ነውና ከዚህ የተነሳ በጣም አነጋጋሪ ሆኖ ከተማችን ላይ ቆይቷል። በዛው ሽያጮቹን በየቀኑ ነው እየተሸጡ ያሉት። እንግዲህ ይሄ ነገር ነው ሞር አነጋጋሪ ያደረገን። ዋጋቸው እንዴት ነው ቅናሽ ሲደረግ አሁን 97 ካሬ የተባለው ባለ 2 መኝታ የሰራተኛ ክፍል ጨምሮ ጠቅላላ ዋጋው ያለ ቅናሽ ወደ 6,700,000 ብር አካባቢ ነው የሚሆነው። ነገር ግን ቅናሽ ከተደረገ 100% ከከፈላችሁ ምናልባት 30% ቅናሽ ሲደረግላችሁ 4,700,000 ብር አካባቢ ይመጣል። ወደ 2 ሚሊዮን ብር አካባቢ ቅናሽ ይደረግላችኋል ማለት ነው። ይህ በጣም ትልቅ ነገር ነው። ምናልባት ደግሞ ቅድመ ክፍያ ብቻ ነው የምንከፍለው ካላችሁ ከ8% ቅድመ ክፍያ ጀምሮ መክፈል ትችላላችሁ። ይህ ማለት ከ530,000 ብር ጀምሮ መክፈል ትችላላችሁ። ቀሪውን ክፍያ ደግሞ ቀስ አድርጋችሁ በፕሮግረስ ቤዝድ ማከፋፈላችን በዛ አማካኝነት መክፈል ትችላላችሁ ማለት ነው። ሌላኛው ትልቁ ፖይንት ደግሞ ምንድነው ያላነሳሁት የባንክ ዲስካውንት የባንክ አማራጫችን ነው። 50-50 ባንክ አለን። 50%ቱን በባንክ ማያያዝ ይችላል። ባንክ ማያያዝ ስንል ግን ከዚህ በፊት እንደተለመደው እኛም እናንተም እንደምናውቀው ባንክ ጋር ሲያያዝ ባንክ የራሱን የሆነ ኢንተረስት ያስባል። ከ15% እስከ 25% ነው እንግዲህ ሀገራችን ላይ አሁን ባንኮች የሚሰጡት ኢንተረስት እና ሞን ሪል ስቴት ላይ ግን ምንም አይነት ኢንተረስት ሬት የለውም። በ0% ወለድ ራሱን ብሩን ብቻ ለ10 ዓመት ትከፍላላችሁ ማለት ነው። በ2 ዓመት ውስጥ ቤቶችን ትረከባላችሁ። ለ10 ዓመት ያክል ደግሞ ቤቶቹን እየኖራችሁበት ምንም አይነት ተጨማሪ ወለድ ሳትከፍሉ የራሱ ቤቱን ዋጋ ከፋፍላችሁ ትከፍላላችሁ ማለት ነውና ይሄ በጣም ትልቅ እፎይታ የሚሰጥ ነው። ብዙ ሰዎች ደግሞ እንግዲህ የመረጡን ለዛ ነው። በጣም አነጋጋሪ የሆነው ከዚህ አንጻር ነው ማለት ነው። እሺ አምሳሉ በጣም ቆንጆ የሆነ መረጃ ነው የሰጠን። ተመልካቾቻችንም ከሰጠን መረጃ በጣም ብዙ ጠቀሜታዎች እንዳገኙ ተስፋ አድርጋለሁ። ምናልባት ሳይት ላይ መጥቶ መረጃ መውሰድ የሚፈልጉ ሌሎች ደግሞ ዋጋው አከፋፈሉን ደግሞ ዲቴይል ማግኘት ለሚፈልጉ ደንበኞች በምን አንተን ኮንታክት ማድረግ ይችላሉ? እና መጨረሻ ምናልባት የረሳሁት ነገር ካለ ማንሳት የምትፈልገው ነገር ካለ ብታነሳል። ኮምፓውንድ አፓርትመንት ላይ ብዙ ጊዜ ዴሊቨሪ ታይም በጣም ችግር ይስተዋላል። ለምንድን ነው ቢባል ኮምፓውንዱ ሙሉ በሙሉ ተሰርቶ ካላለቀ ድርጅቶቹ ስለማያስረክቡ ማለት ነው። ይህንን ችግር ለመፍታት ግን ሞን ሪል ስቴት ያደረገው ምንድን ነው? በፌዝ ነው የሚያስረክበው።
እንግዲህ በፌዝ ስንል ምንድን ነው ይሄኛው ቢልዲንግ አሁን እኛ ያለንበት ነው እና ቁጭ ያለበት እስከ 7ኛ ድረስ የተገነባ ማለት ነው። ግንባታውም እየተፋጠነ ነው ያለው በደንብ እየተገነባ ነው ያለው ማለት ነው እና ይሄኛው ቢልዲንግ ቶሎ ይረከባል። እስከ 1 ዓመት ተኩል ባለው ጊዜ ውስጥ የሚረከብ ነው ማለት ነው ይሄኛው ቢልዲንግ። ይሄኛው ከተረከበ በኋላ ይሄኛው ደግሞ ይከተላል ማለት ነው። ይሄኛው ደግሞ ይከተላል። ከጀርባ ያሉት ደግሞ 3 ብሎኮች ልክ እንደዚሁ እየተሰሩ እያስረከብን ነው ምን ሄደው ማለት ነውና ዴሊቨሪ ታይማችን መጨረሻው 3 ዓመት ነው። ከጀርባ ያሉት ደግሞ አጠቃለው ማለት ነው። ነገር ግን እዚህኛው ቢልዲንግ ላይ በ3 ዓመት በ2 ዓመት ማክሲመም በ2 ዓመት ጊዜ ውስጥ ከ1 ዓመት ተኩል እስከ 2 ዓመት ባለው ጊዜ ውስጥ የምናስረክብ ይሆናል ማለት ነው። ዴሊቨሪ ታይም አከፋፈላችንና ሎኬሽናችን በጣም ምቹ ሆኖ ቀርቧል ማለት ነውና ከዚህ አንጻር ሰዎች ተመራጭ ያደርጉናል። ረሳሁት ብዬ ያሰብኩትም ይሄንን ነው። እንግዲህ እንደነገርኳችሁ 50% ከከፈላችሁ 50% ያለምንም ወለድ ለ10 ዓመት እየኖራችሁበት መክፈል ትችላላችሁ ማለት ነው። ምናልባት ግን በቅድመ ክፍያ ብቻ ነው ካላችሁ ግን ይሄ የማስታወቂያ ዋጋ ሳይነሳ ጭማሪ ሳይደረግ በ69500 ብር ኮምፓውንድ አፓርትመንት ላይ ቤት ሊኖራችሁ ይችላል ማለት ነው። እንግዲህ የተለያዩ ካሬዎች አሉ። ባለ 2 መኝታ እና ባለ 3 መኝታ አማራጮች አሉ። አኗኗር ምቹ የሆኑ ከ7 በላይ ሊፍቶች ያሉት እጅግ ምቹ የሆነ የመኖሪያ መንደር ነው እየገነባን ያለ ነው። ለበለጠ መረጃ ደግሞ በ0925 04 5194 ላይ በዋትሳፕ፣ ቴሌግራም፣ ኢሞ፣ ቫይበር ላይ ኮንታክት ልታደርጉ ትችላላችሁ። ተጨማሪ መረጃዎቹን ልጠይቁን ትችላላችሁ ማለት ነው። እሺ አምሳሉ ከልብ ነው የማመሰግነው። የተከበራችሁ ተመልካቾቻችን እንግዲህ እዚህ ሞን ሪል ስቴት ላይ መጥተን ስለ ሞን ሪል ስቴት የቤቶች የካሬ ዋጋ አከፋፈሉና ሌሎችን መረጃዎች ጠይቀናል። ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። በሌላ ጊዜ ደግሞ ሌሎችን ጥያቄዎች ይዘን የተለያዩ ቦታዎች የምንሄድ ይሆናል። ለዛሬ ለነበረን ጊዜ ከልብ አመሰግናለሁ። እንደነዚህ አይነት መረጃዎች ለማግኘት ሳብስክራይብ ማድረግ እንዳይረሳ። ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።